ሄሎ ውዶቼ እንዴት ናችሁ? የዩቲዩብ ቤተሰቦች ሰላም ናችሁ? አልሐምዱሊላህ ረብል ዓለሚን። ዛሬ ቀናችን አጪሰን እንደ አዲስ መተናል እላለሁ። ሰላም ናችሁ? ተራራ አልሐምዱሊላህ እኔ ደህና ነኝ። እናንተ እንዴት ናችሁ? ለምን ሰብስክራይብ አታረጉም? እስኪ 1000 ሰብስክራይብ እኔም ማስገባት 1000 ዓመት ይፈጅባችኋል። አረ ፕሊዝ ውድ ሀገሬ ልጆች ሰብስክራይብ አርጉ፣ ላይክ አርጉ፣ ኮሜንት አርጉ፣ ዝም አትበሉ። ምን ሆናችሁ ነው ግን? እስኪ ሰብስክራይብ እያደረጋችሁ ጉንፋኑም አልተዋለኝ እኔም እናንተን አልተዋልኩ። ሰብስክራይብ ላይክ እያልኩ እና እንደዛ ነው። ቡናችን እየፈላ ነው። እንደዛ ነው። ተረፈ ሰላም ናችሁ አይደለ? ዛሬ ምሳ እየበላሁ ከእናንተ ጋር እራሱ ባወራ ደስ ይለኛል። እስካሁን ምሳ አልበላሁም። ምንድነው ሰሞኑን እየሰማሁ ያለሁት? አንድ የሴት ጀግና ተገኝታለች። ቁርጥ ቀን ልጅ ማሻአላ ብያታለሁ። ወቅቱም ሰዓቱም ጊዜውም ባይሆን ግን ያደረገችው ነገር ደስ ብሎኛል። እናንተ አልሰማችሁ? ሰምታችኋል እርግጠኛ ነኝ። ድሮ ወንድ ነበር የሚቀረው። አንዷ ሴት ሙሽራ እኮ ቀርታ ወንዱን ብቻውን አስቀርተዋለች። ማለት ያው ጊዜው ወቅቱ ባይሆንም እንግዲህ እኔ አንዳንድ ዲያስፖራዎች ከውጭ ሲመጡ እኛን እኔ በላይ እኔ ነኝ የማዘው እኔ ባልኩት መንገድ ነው የሚሉ አሉ አይደል? እንደዛ አይነት ሰው መሰለኝ። አይቲን ካላቅም ይቅርታ ያርግልኝ። እኔ ሰው መሰለኝ ግን ነገሩ ከሰማሁት እና እንመርመር ብለው ሲጨቀጭቀው እሱ ከታላቋ ከአሜሪካ ሀገር ነው የመጣሁት ማንንም አልሰማም ብሎ እንግዲህ ሰርጉ ከተደገሰ በሼም ታገባኛለች ብሎ ነው መሰለኝ። ከተደገሰ በኋላ ከዛ በፊት ስትጠይቀው ነበረ እንመርመር፣ መጀመሪያ ምርመራ አድርገን እንጋባ ብለዋለች። ነገ ዛሬ እያለ የሰርጉ ቀን ደረሰ መሰለኝ። ቀንም ከደረሰ አሁንም እንመርመር እያለች እሱ ሁሉን ነገር አሰናዳ። እንግዲህ አንዳንድ ሰው እኮ ገንዘብ ሲኖረው ሰውን የገዛ ይመስለዋል። ላይ ካርጋታለሁ ልጅቷ እጅግ በጣም ጀግና ብያታለሁ፣ አድንቄያታለሁ። ምክንያቱም እሱ ራሱን የሚያውቅ ከሆነ መመርመር ለምን ከበደ? አንድ ሁለት እኔ እንዴት ከአሜሪካ መጥቼ እዚህ ተቀምጣ አንድ ኢትዮጵያዊ ተመርመር ትለኛለች ብሎ የንቀት ይመስለኛል፣ የእልህና የንቀት። እሷ ደግሞ እንዴት እንዳስደሰተችኝ ላይ ባገኝሽ እንዴት ደስ ባለኝ። ደስ ብሎኛል። እኔ ጎበዝ በርቺ፣ ለብዙ ሴቶች ተምሳሌ ትሆኛለሽ። አሜሪካ ሆነ ምን ሆነ ጀይነት ነው እንደ አሜሪካ ተስሞጣ ምን ራስ በልጅነት ለአሜሪካ የተንገበገብኩት ሳላቅ ነው። አሁን ያንን ጊዜ ሳስበው እናደዳለሁ፣ በራሴ ራሱ እናደዳለሁ። ምክንያቱም አለ አሜሪካም ኑሪ ኢትዮጵያም ኑሪ የትም ኑሪ ርስቁ አለ በፈለገ ሰዓት ነው የሚመጣው እንጂ እኛ በፈለግን ሰዓት አይደለም ሁኔታዎች የሚመቻቹት እንጂ እሱ ካደገ በጣም ከበለጸገ ከሰንጠላ መጥቶ እንመርመር ማለት የነበረበት እሱ ቢሆን ጥሩ ነበረ። እንግዲህ ያው ወንዶች ብዙ ጊዜ መቀበል ስለማይወዱ ተፍተፍ ስለሚሉ ማዘን ተጠራጥሮ ነው ለላይ ቀሪ ነኝ። በተለይ ዲያስፖራዎች መቀመጥ አይወዱም፣ በጣም ቦታ ይረግጣሉ። አንዳንዶች ሁሉም አይደለም፣ በጣም ጥሩ ጨዋ ስነስርዓት ያላቸው አሉ። እናም ልመርመር እያለችው ምን ሊሆን የአዳራሽ ይከፈላል፣ ምን ሊሆን ዲኮር ይሰራል፣ ምን ሊሆን የምግብ ይከፈላል። ምን ማለት ነው? ሰዎች እስቲ እናንተ ፍረዱ። እንመርመር ካለች መመርመር፣ በዛው ሰብስክራይብ ላይክ እያደረጋችሁ እና ይቅርታ በቀደም ላይ የለቀቁት ቪዲዮ እኔ ቪዲዮም በደንብ ስምቼ ነው የለቀኩት። ከ10 ደቂቃ በኋላ ድምጽ የለውም። ለምን እንደሆነ አላውቅም። ከ10 ደቂቃ በኋላ ያለው ነገር ካስታወስኩ በሌላ ቪዲዮ ሰራላችኋለሁ። ታላቅ ይቅርታ። ሰሞኑን የምለቀው ቪዲዮ እንደዚህ ይሆናል እየቆየ ለምን እንደሆነ አላውቅም። ቪዲዮ የምለቅበት ሰዓት ስለደረሰ ነው በሚለው ያለው ስላልበላ ይቅርታ አድርጉልኝና እና እንደዛ ነው ውዶቼ። ልጅቷን ግን ወላሂ በጣም ነው ያደነኳት። የሴት ጀግና ብያታለሁ። ምን አባት አሜሪካም ሞት አለ፣ ኢትዮጵያም ሞት አለ፣ ደህንነት አለ። አሜሪካም ጎዳና ተዳዳሪ አለ፣ ብለስ አለ። ብርቅ ነው እንዴ? እሱ ከዛ ስለመጣ አስፈራርቶ እንግዲህ አንዳንድ ሴቶች በሼም
ሰው ምን ይለኛል? ሰው ተጠርቶ ቤተሰቤን አዋረድኩ ራሴን አዋረድኩ። የምን ውርደት የሚባል ታሪክ የለም። በቃ በትክክለኛው መንገድ ነው የመጣሽው የኔ ቆንጆ። ለብዙ ሴቶች ተምሳሌት የምትሆኑ ሴቶች ስሙ እዩ። እናንተ ያላገባችሁ ወጣቶች ሆይ ስሙ እዩ። ከዚህ ልጅ ተማሩ። ማንም ሰው ስላለው በመብታችሁ ላይ እንዴት እንዳትፈቅዱለት። እሺ ማንም አንቺም ልጅ ነሽ፣ ነገር ሰርተሽ በጣም ማግኘት ትችላለሽ፣ ብዙ ነገር መሆን ትችላለሽ። ከሀብት በላይ ደግሞ ጤናን የሚያክል ነገር የለም። ትልቁ ነገር ጤና ነው። ያንንም ሀብት እኮ ጤና ሲኖርሽ እኮ ነው የምትበይው፣ የምትደሰችበት፣ የምትዝናኝበትን ደስ የሚልሽ። ሀብት ኖሮሽ ዝና ኖሮሽ ጤና ከሌለ ምን ጥቅም አለው? ቅድሚያ ለጤናችሁ ቅድሚያ ስጡ ሴቶችዬ። የኔ ውድ አንቺ የኢትዮጵያ ሴቶች ተምሳሌት ብዬሻለሁ፣ ጀግና ብዬሻለሁ። እንግዲህ ሙሽራው ግብት ብሎ እኔ ከአሜሪካን የመጣሁት ቤተሰቦች ጠልጥሎ ያመጣታል። እሷ ራሱ አሜሪካን ጠልጥላ ታመጣታለች። የአሜሪካ ጉጉት ብሎ አዳራሽ ውስጥ ብሎ ብቻውን ፎቶ ተነስቶ ሄደ። ብቻውን አዳራሽ ውስጥ ብሎ ለማስታወሻ ያህል ማለት ነው። እና የኔ ውድ ወንድም ያንተም ሰርግ በመቋረጡ በጣም አዝኛለሁ። ግን እልህ ለማንም አይጠቅምም። ቀርባችሁ መነጋገር ነበረባችሁ። ወይ ደግሞ እሷን ማሳመን ነበረብን። በሚሆን መንገድ ደግሞ ሰርጉ ሳይደርስ መመርመር ነበረባችሁ። እንግዲህ እንደሰማን ከሆነ ከሰርጉ በፊት ገና ሰርጉ ሳይያዝ ነው፣ የሰርግ ቀጠሮ ሳይያዝ ነው እንመርመር ስትል የነበረችው። አንዳንዶቹ እዛው ከቦሌ ነው የሚጀምሩት። አንቺ ጎበዝ ጀግና ብዬሻለሁ። የሴት ተምሳሌ ነው። ቦሌ ታክሲ ውስጥ የሚጀምሩት ራይድ ውስጥ ጎበዝ ነሽ የኔ ቆንጆ። ወላሂ በጣም ያደነቀች እንዳንቺ አይነት ሴት ያልተደነቀች ማን ትደነቃለች? እና ጎበዝ ናት እሷ። አድንቋት። የኢትዮጵያ ሴቶች ተከተሏት፣ የእሷን ፈለግ ተከተሉ። ማንም መብታችሁ ላይ እንዲረማመድ አትፍቀዱለት። ምንም ነገር አላህ ከፈቀደ ውጭ የሚሆን ነገር ስለሌለም ሁለቱም እሷንም አላህ ነው ይሄን ልቦና ሰጥቷት እንመርመር በይ ብሏት ብላው ከዛ እንግዲህ ከተጋቡ በኋላ ሊመረመሩ ነው ወይስ እንዴት ነው? የተጋቡ የሙሽርነት ቀንም አብሮ ላይተኙ ነበር እንዴ? ይቅርታ አድርጉልኝ። ምን ለማለት ነው የተፈለገው አልገባኝም። እሱ የፈለገው ነገር ማለት ነው። እሷ ግልጹን ተናግራለች። ሳንመረመር ምንም አይነት ነገር የለም ብለዋለች። የኔ ጀግና፣ የኔ ቆራጥ፣ የኔ ልዕልት ብዬሻለሁ። አንቺን ነበር መሸለም አምጥቶ መድረክ ላይ ምን እዚህ ማለት እና ባርቺ ብዬሻለሁ። አንተም ደግሞ ረጋጋና ለአንተ የምትፈልግና እንደገና ሁለተኛ ዘደግፈ አለ ማን ዳላር ነው። አንተም ለደረሰብ በጣም አዝኛለሁ፣ ግን መነጋገር ነበረባችሁ። እኔ ደግሞ እንደዚህ አይነት ቁራጥ ሰዎች ደስ ስለሚሉኝ ነው እሷን ለማድረግ የተነሳሳው። ሽዶች በቃ ደስ ይለኛል እንደዚህ አይነት ሰው ባለው በአቋሙ ሲጸና። እኔ ማንኝ እኔ ያልኩትን ነገር መሆን አለበት። ሰዎች ያሉት ብቻ ለምን ማለት የማይሆን ነገር መጠየቅ አይደለም። የማይሆን ነገርም ጠይቄ ነው ያልኩት ይሁን ማለት ሳይሆን አግባብ ያለውን ነገር ጠይቄ ወይ የኔ ወይ በኢኮኖሚ ወይ በሆነ ነገር ከኔ በላይ ያለው ሰው ነገር ይደመጥና የኔ አይደመጥ ብሎ ድምፅ አልባ ማድረግ የአንዳንድ ሰዎች ልማዳቸው ስለሆነ ነው አሁን እሷንም ድምፅ አልባ ያደረጓቸው። እሷ ደግሞ ለእንደዚህ አይነት ሰዎች መልስ መልሳለች። እናቱ ማንም ሰው መብቱን እስከ ድረስ ማስከበር እንደሚችል ታሳይታለች። አይታችኋል። እና በጣም ኢትዮጵያ ውስጥ የተረሳ ነገር ቢኖር ኤችአይቪ ነው። ወላሂ ስለ ኤችአይቪ ማንም እያወራ አይደለም። በደንብ ተስፋፍቷል። እነሱ ሀገርማ ይሸጣል አሉ እና ተስፋፍቷል። ስለዚህ ጎበዝ ናት እቺ ልጅ። ህፃን ትሆናለች መቼም። ከአሜሪካ የሚመጡት ብዙ ልጆችን ህፃናቶችን የሚያገቡት እና በማታውቀው ነገር ጎበዝ አድንቄያታለሁ። መጠየቅ መብቷ ነው። እሱም ደግሞ መመርመር ወይ ደግሞ ያለውን ነገር ተማምነው መቀጠል ነበረባቸው እና ሁሉም አልሆነም። ብቻውን አዳራሽ ውስጥ ከሚዜዎቹ ጋር ፎቶ ተነስቶ ሄዷል። እሷ ደግሞ ከሚዜዎቿ ጋር ቤት ትሁን እሷም ሌላ ፎቶ እየተነሳችውን አላወቅንም። እሱን ደግሞ ሲደርስ መረጃውን እናደርሳለን። እናንተ ለማንኛውም እስከዛ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቆዩ። አረስቲ ሰብስክራይብ አድርጉ። ሰብስክራይብ 1000 ያስገባችሁ። እንደዚህ ወሬ እያመላለስኩላችሁ ሰብስክራይብ አታረጉልኝ ነው? ወሬ አመላለስ የማመላልሰው መንገድ አልጣማችሁ? በምን አይነት መንገድ ይሻላችኋል? ሊቀይር እንዲያማ የወሬ እንትኔ
እንዲቀይር እንጂ ስታይሉ እንዲቀይር እኔ ቀርታለሁ ተገፍ ባለ ላይ አላባላ ይተደስ እና እንደዛ ነው። ቆንጆ ጎበዝ ነሽ እንትን እንደማላል አንተ ያለችውን ይስጥፍ ወይ ደግሞ ተነጋግራችሁ ተማምናችሁ እናንተ ራሱ ልቀጥሉ ትችላላችሁ። ግን ባትቀጥል ባይነኝ እኔ እንደዚህ አይነት የቆሰለችው እንደ አካባቢ ባትደርስ ባይነኝ እኔ ታላቅ ምክር ልምከርሽ ቆንጆ በዚህ ይላል እሱ ያለበት አካባቢ ራሱ እንዳትደርሽ ለተነሳስቶ የሆነ ነገር ሊያረግሽ ይችላል። የእህትነት የታላቅ እህትነት ምክር ነው። በሉ ውዶቼ ሰብስክራይብ አድርጉ፣ ላይክ አድርጉ። እስቲ ምን አለበት አየ ማሰላመቻው እላችኋለሁ። ሄጃለሁ እኔ ደህናው ነው ባይ